ተንተظሪን ምንም ጠብቂው ምንድነው የምትጠብቀው በፊት እና እኛ በዳ እንደ ዳዒም እንደ ኹጥባም እንደ ዒልምም ስናወራ ምናልባት ጆሮ አልተሰጣችንም ይሆናል ሴት ልጅ ራቆት መሄዷን እንደ ነፃነት እንደ ስልጣኔ ታይ ይሆናል ዛሬ ግን የምዕራቡ ዓለም ሴቶች የኛ የሙስሊም ሴቶች ህይወትን እየናፈቁ ነው ያሉት በክብር ቤታቸው ተቀምጦ እናትነታቸውን ማጣጣምን ነው እየናፈቁ ያሉት እውነት እንዳልሆነ ጊዜው ካለፈ በኋላ ነው እየገባቸው ያለው ከቤት ገፍቶ አስወጥቷቸው ሜዳ ላይ የማንም መጫወቻ ሊያደርጓቸው እንደሆነ ሲገባቸው ጣታቸውን እየበሉ ነው ያሉት እንዴት እንደሚመለሱ ስርዓቱ ተቀይሮ ሁሉ ነገሩ ጠፍቶ ግራ ገብቷቸው ነው ያሉት ዛሬ ሰኛ ሴቶች እነሱ ጣልቶ ተጸይፉት መውጫ መንገድ ወዳጡት ነገር ነው ለመመለስ ሴቶቻችን ሴት ታዳጊ ልጆቻችን እየተመኙ ያሉት እኔ ትገርመኛለች ሙስሊም ክብሯን ለመጠበቅ ሒጃብ እንድትለብስ ሲያዛት